ሰላም የናኖ ቤተሰቦች፣ በዚህ ቅጽበት እያየህ ያለው ስክሪን፣ በእጅ ላይ ያለው ስልክ፣ ቤት ውስጥ ያለው ፍሪጅ፣ መብራት እንዲሁም ኮምፒውተር ሁሉም አንድ የጋራ ምስጢር አላቸው። ያ ምስጢር ኤሌክትሪክሲቲ ይባላል። ግን ኤሌክትሪክሲቲ በእርግጥ ምንድን ነው? ኤሌክትሪክ በሽቦ ውስጥ እንደ ውሃ ይፈሳል አይደል? ቮልቴጅ፣ ከረንት፣ ሬዚስታንስ እነዚህን ታውቃላችሁ? እና ሌላ ደግሞ በፊት አንድ ፊኛ በፀጉሪ አሻሽተህ ትንሽ ወረቀቶችን ወደሱ ብታስጠጋ ምን ይሆናል? ያ ደግሞ ኤሌክትሪሲቲ ይባላል። ዛሬ በናኖ ሜታ ውስጥ ከዜሮ ጀምረን ኤሌክትሮስታቲክስ እና ኤሌክትሪሲቲን በጣም በቀላል መንገድ እንረዳለን። እንግዲህ ይህን ቪዲዮ ከመጀመሩ በፊት ላይክ ማድረጉን ያረጋግጡ። ለወዳጆ ለፊዚክስ ተማሪ ሼር ማድረጉንም ያረጋግጡ። አዲስ ከሆኑ ደግሞ ሰብስክራይብ በማድረግ እንጀምር። መጀመሪያ ወደ ትንሹ ዓለም እንሂድ። በዙሪያችን ያለው ነገር ሁሉም ከአተም የተሰሩ ናቸው። አተም በውስጡ ደግሞ በተለይ ፕሮቶን፣ ኒውትሮን እና ኤሌክትሮን ይገኙበታል። ፕሮቶን አዎንታዊ ቻርጅ አለው። ያ ማለት ፖዚቲቭ ቻርጅ ይመነጫል። ኤሌክትሮን ደግሞ አሉታዊ ቻርጅ ወይም ኔጌቲቭ ቻርጅ ያመነጫል። ኒውትሮን በአጠቃላይ ምንም ቻርጅ የለውም፣ ኒውትራል ነው ማለት ነው። አሁንስ ሁለት ቀላል ህጎች ደግሞ አሉ ማስታወስ አለብን። ተመሳሳይ ቻርጆች ይገፋፋሉ። ፖዚቲቭ ከፖዚቲቭ፣ ኔጌቲቭ ከኔጌቲቭ ይገፋፋል። ነገር ግን ተቃራኒ ቻርጆች ግን ይሳሳባሉ። ለምሳሌ ፖዚቲቭ ከኔጌቲቭ ይሳሳባል። ይህ የኤሌክትሪሲቲ መሰረታዊ ሀሳብ ናቸው። አሁን አንድ ቀላል ኤክስፐሪመንት እናድርግ። አንድ ፊኛ እንውሰድ። ፊኛውን በፀጉራችን እሽት ብናረግ፣ ከዛ ትንሽ የወረቀት ብናጭ ወይም ቁራጭ አጠገብ አስቀምጡት። ምን ሆነ? ወረቀቶቹ ወደ ፊኛው ይሳባሉ አይደል? አዎ። ለምን? በምናሽበት ጊዜ ውስጥ ኤሌክትሮኖቹ ከአንድ ነገር ወደ ሌላ ሊተላለፉ ይችላሉ። ይህ በነገሮች ላይ የቻርጅ አለመመጣጠንን ይፈጥራል። ይህንን በቀላሉ ስታቲክ ኤሌክትሪሲቲ እንለዋለን። ስታቲክስ ማለት በዚህ አውድ ቻርጅ በአንድ ቦታ መከማቸትን ያመለክታል። በአንድ ቦታ መከማቸትን ያመለክታል። ስለዚህ ነው እያንዳንዱ ጊዜ የበር እጀታው ስንነካ ትንሽ ሾክ የሚሰማን። በሰውነታችን ላይ የተከማቸ ቻርጅ በድንገት ሊወጣ ይችላል። ስለዚህ ስታቲክስ ኤሌክትሪሲቲ በየቀኑ ህይወታችንን ውስጥ አለ ማለት ነው። አሁን ጥያቄ አለኝ። ሁለት ቻርጆች እርስ በርስ ሲቀራረቡ የሚፈጥሩት ኃይል ምን ያህል ነው? ይህንን ለማወቅ ኮሎምበስ ሎውን እንጠቀማለን። F = K Q1 Q2 ኦቨር R²። F ማለት ኤሌክትሪክ ፎርስ ማለት ነው። Q1 እና Q2 ማለት የቻርጅ መጠን ናቸው።
አር ደግሞ በሁለቱ ቻርጆች መካከል ያለው ዲስታንስ ማለት ነው። እና አንድ በጣም አስገራሚ ነገር አለ። ዲስታንስ ሲጨምር የኤሌክትሪክ ፎርስ በጣም ይቀንሳል። ምክንያቱም ዲስታንስ ስኩዌር ስላለ። ለምሳሌ ዲስታንስ 2 እጥፍ ከሆነ ፎርስ 4 እጥፍ ያህል ይቀንሳል። ስለዚህ የኮሎምበስ ሎው ዋና ሀሳቡ ብዙ ቻርጅ ብዙ ፎርስ ይፈጥራል፣ ብዙ ዲስታንስ ትንሽ ፎርስ ይፈጥራል። አሁን ደግሞ አንድ እጅግ አስፈላጊ ቃል እንማር፣ ኤሌክትሪክ ፊልድ። ኤሌክትሪክ ፊልድ ማለት በአንድ ቻርጅ ዙሪያ ያለው የኤሌክትሪክ ፎርስ ተጽዕኖ የሚታይበት ክልል ማለት ነው። ማለትም አንድ ቻርጅ እዚህ ካለ በዙሪያ ያለው ቦታ ሌላ ቻርጅ ቢመጣ ኃይል ሊሰማው ይችላል። ይህንን ኤሌክትሪክ ፊልድ እንለዋለን። ለፖይንት ቻርጅ E = kq/r²። k ኮንስታንት ቫልዩ ነው። q ቻርጅ ማለት ነው። r ደግሞ ዲስታንስ ማለት ነው። ፖዚቲቭ ቻርጅ ካለ የፊልድ አቅጣጫው ከቻርጁ ወደ ውጪ ነው። ኔጌቲቭ ቻርጅ ካለ ደግሞ ወደ ቻርጁ ውስጥ ይመራል። እዚህ አንድ ነገር አስታውሱ። ኤሌክትሪክ ፊልድ እና ኤሌክትሪክ ፎርስ አንድ ነገር አይደሉም። ፊልድ በአንድ ነጥብ ላይ ቻርጅ ቢኖር ሊሰማው የሚችለውን የፎርስ ተጽዕኖ ይገልጻል። እስካሁን ስታቲክስ ኤሌክትሪሲቲ ተመልክተናል። አሁን ወደ ከረንት ኤሌክትሪሲቲ እንግባ። እንደ መነሻ የዋተር ታንክ ታውቃላችሁ አይደል? እስቲ ለምሳሌ እንጠቀመው። ከፍ ባለ ቦታ ላይ ተቀምጦ የውሃ ታንክ አለን እንበል። ውሃው እንዲፈስ ምክንያት የሚሆነው የፕሬሸር ልዩነት ነው። በኤሌክትሪክ ሰርኪዩት ውስጥ ቮልቴጅ እንደ ድራይቪንግ ፎርስ ልዩነት ልናስበው እንችላለን። ቮልቴጅ የሚለካው በቮልት ነው። ባትሪ ለምን ቮልቴጅ ይሰጣል? ምክንያቱም በሰርኪዩት ውስጥ ቻርጅ እንድንቀሳቀስ የፖቴንሻል ዲፍረንስ ያቋቁማል። ስለዚህ ቮልቴጅ ማለት የቻርጅ እንቅስቃሴ የሚነዳ የፖቴንሻል ዲፍረንስ ልዩነት ነው። አሁን ከረንትን እንየው። ኤሌክትሪክ ከረንት ማለት የኤሌክትሪክ ቻርጅ ፍሰት መጠን በጊዜ ላይ የሚመዝን ማለት ነው። በፎርሙላ ስናይ I = Q/T። I ከረንት ነው፣ Q ቻርጅ ነው፣ T ታይም ነው። ዩኒቱ ደግሞ አምፔር ነው። ለምሳሌ በአንድ ሽቦ ውስጥ በተወሰነ ጊዜ ብዙ ቻርጅ ካለ ከረንት ይበልጣል። እንግዲህ አስታውሱ፣ ቮልቴጅ እንደ ፑሽ ነው። ቮልቴጅ ማለት የሚገፋ ነው። ምን የሚገፋ? ከረንትን የሚገፋ። ከረንት ደግሞ የቻርጅ ፍሰት መጠን ነው። እና አሁን ሶስተኛው ተዋንያን ደግሞ አለ። ማን መሰላችሁ? ሬዚስታንስ። ሬዚስታንስ ማለት በሰርኪዩት ውስጥ ለኤሌክትሪክ ከረንት የሚደረግ ተቃውሞ ነው። መቃወም ማለት ነው። ማን? ሬዚስታንስ። ለምሳሌ ዋተር ፓምፕ ምሳሌ መጠቀም እንችላለን። ሰፊ ቧንቧ ካለ ውሃው በቀላሉ ይፈሳል። ጠባብ ቧንቧ ካለ ደግሞ ፍሰቱ ይከብዳል፣ ይገደባል። በኤሌክትሪሲቲ ውስጥም ሬዚስታንስ የከረንትን ፍሰት የሚቃወም ማለት ነው። ከረንት እንደፈለገ እንዳይሄድ የሚቃወም። ሬዚስታንስ የሚለካው በኦህም ነው እና ይህ ወደ አንድ ታላቅ ሕግ
ያደርሰናል። ኦህምስ ሎው ምን ነገሮችን ይዟል መሰላችሁ? ኦህም የሚባለው ህግ ቮልቴጅ፣ ከረንት እና ሬዚስታንስ መካከል ያለውን ግንኙነት የሚያነጻጽር ወይንም የሚገልጽ ማቴማቲካል ፎርሙላው V = IR ነው። V ቮልቴጅ ነው፣ I ከረንት ነው፣ R ደግሞ ሬዚስታንስ ነው። አንድ ሰርኪት ውስጥ ቮልቴጅ 12 ቮልት ነው እንበል። ሬዚስታንስ ደግሞ 4 ነው እንበል። ከረንቱ ስንት ይሆናል መሰላችሁ? 3 አምፒር ነው ማለት ነው። በቀላሉ ቮልቴጅ ከጨመረ ሬዚስታንስ ቋሚ ከሆነ ከረንት ይጨምራል። ሬዚስታንስ ከጨመረ ቮልቴጅ ቋሚ ከሆነ ከረንት ይቀንሳል። ስለዚህ የኦህምስ ሎው ትልቅ ሐሳብ ቮልቴጅ፣ ከረንት እና ሬዚስታንስ በአንድ ላይ የሰርኪዩት ባህሪን ይወስናሉ። አሁን ደግሞ ሁለት መሰረታዊ የሰርኪዩት አሬንጅመንቶች እናያለን። ሲሪየስ ሰርኪዩት እና ፓራሌል ሰርኪዩት። ሲሪየስ ሰርኪዩት ስናይ ሬዚስተርስ አንዱን ተከትሎ አንድ ሆኖ ይገኛሉ። በሲሪየስ ውስጥ ቶታል ሬዚስታንስ ለማግኘት እያንዳንዱን ሬዚስታንስ ሬዚስተር መጠን ምን እናደርጋለን? እንደምራለን። R ቶታል = R1 + R2 R3 እያለን እንደምራለን። ስለዚህ ሬዚስታንስ በሲሪየስ ሲጨምር እያንዳንዱ ከጨመረ ቶታሉም ይጨምራል። አሁን ደግሞ ፓራሌል ሰርኪዩትን እንመለከት። እዚህ ከረንት የሚሄድባቸው ብዙ መንገዶች ናቸው። ፓራሌል ውስጥ ኢኩቫለንት ሬዚስታንስ ከእያንዳንዱ የሬዚስታንስ እሴት ያነሰ ሊሆን ይችላል። ይህ በቤት ውስጥ የምንጠቀመው ኤሌክትሪሲቲ የኤሌክትሪክ ስርዓት ወይም ሲስተም ፓራሌል ኮኔክሽን ነው የምንጠቀመው። አሁን አንድ ተጨማሪ ትልቅ ጥያቄ፣ አንድ መብራት ለምን ብዙ ኃይል ይጠቀማል? አንድ ትንሽ ኤልኢዲ ለምን ትንሽ ኃይል ይጠቀማል? ሁለቱን ጥያቄ እንመልሳለን። መልሱ ኤሌክትሪክ ፓወር ጋር የሚያያዝ ነገር ነው። ኤሌክትሪክ ፓወር ስንል ፓወር = ቮልቴጅ ታይምስ ከረንት። ስለዚህ አንድ መሳሪያ ላይ የተጻፈው ለምሳሌ 60 ዋት ወይም 100 ዋት ስታዩ ይህ የኤሌክትሪክ ፓወር መጠኑን የሚነግረን ነው ማለት ነው። ስለዚህ እነዚህ ያየናቸው ዋና ዋና ነጥቦችን ከተረዳችሁ የኤሌክትሪክሲቲ ትምህርት መሰረቱን ጥሩ በሆነ መንገድ ተረዳችሁ ማለት ነው። ዛሬ ኤሌክትሪክን እንደ ምስጢራዊ ነገር ሳይሆን ከቻርጅ ጀምሮ ቮልቴጅ፣ ከረንት፣ ሬዚስታንስ እና ፓወር ድረስ በቀላሉ ለመረዳት ሞክረናል። ነገር ግን ኤሌክትሪሲቲ የሚያስገርመው ይህ ብቻ አይደለም። ቀጣይ ቪዲዮዎቻችን ላይ ኤሌክትሪክ ሰርኪዩትስ፣ ካፓስተርስ፣ ማግኔቲክ ፊልድ፣ ኤሌክትሮማግኔቲክ ኢንዳክሽን እና ብዙ አስገራሚ የፊዚክስ ሪሶችን እንመለከታለን። ስለዚህ ናኖ መታን ሰብስክራይብ አድርጉ፣ ላይክም አድርጉ እና ቪዲዮውን ፊዚክስን ለሚወዱ ጓደኞቻችሁ ሼር አድርጉት። ናኖ መታ ላይ እውቀትን ከቀላል ሀሳብ ወደ ትልቅ ግንዛቤ እንለውጣለን።
በሚቀጥለው ቪዲዮ እስከምንገናኝ ኪፕ ለርኒንግ ኪፕ ኤክስፕሎሪንግ ዚስ ኢዝ ናኖ ሜታ።